እንዴት ናችሁ? እስቲ ዛሬ ስለ መኒ ፕሪንቲንግ እናውራች። ስለ ገንዘብ ህትመት ምንድን ነው? ለምን ይጠቅማል? ለምንስ ያስፈልጋል? የሚለውን ነገር እና እንግዲህ ብዙ ሀገራት የራሳቸው የሆነ ገንዘብ እንዳላቸው ይታወቃል። እና ይህንን የሚቆጣጠረው ብዙን ጊዜ ብሔራዊ ባንክ ነው። የሀገሪቷ ትልቁ ገዢ የሆነ ባንክ ነው እና ናሽናል ባንክ ኦፍ ኢትዮጵያ ለምሳሌ ኢትዮጵያን ይቆጣጠራል። ዩኤስ ፌዴራል ሪዘርቭ የሚባል አለ፣ የአሜሪካን በበላይነት የሚቆጣጠር። የሌላ ሀገሮችም የራሳቸው የሆነ የበላይ የሆነ የገዢ ባንክ አላቸው እና እነዚህ ባንኮች ይቆጣጠሩታል። እንግዲህ ይህም ያው ፊዚካሊ ፕሪንት ይደረጋል። ይሄ ከረንሲ ወይም ደግሞ ኮመንሊ በዲጂታሊ አሁን እንደምናየው ዲጂታሊም ለምሳሌ ግን ክሪፕቶ ከረንሲ ዲጂታሊ ምን ያህል ቦታውን እየተረከቡት እንደሆነ ያየ ነው። እንግዲህ ሁለት አይነት መንገዶች አሉ። ሁለት አይነት መኒ ፕሪንቲንግ፣ የመጀመሪያው ፊዚካል ፕሪንቲንግ ነው። ይሄ እንግዲህ አክቹዋል የሆነ ከረንሲ ነው። አክቹዋል የሆነ ከረንሲ ሚንዳት ለምሳሌ በሳንቲም ቤት፣ በብር ኖት ቤት የምናያቸው፣ የምንዳብሳቸው፣ የምንቆጥራቸው፣ የተለያየ ነገር የምንገዛባቸው እና ከተለያየ ነገር የምንዘረዝራቸው አይነት ብሮች ካልኩሌትድ የሆኑ ከኢኮኖሚው ጋር ካልኩሌትድ የሆኑ ጂዲፒን አማክለው ፕሪንት የሚደረጉ ናቸው። ሁለተኛው ላይ እንግዲህ በዲጂታል ክሬሽን አለ። ይሄ ዲጂታል ክሬሽን ሴንትራል ባንክ ኢንጀክት የሚያደርገው ሆኖ ይሄ ገንዘብ ወደ ኢኮኖሚው እንዲሳተፍ ኢኮኖሚ ውስጥ ከፍተኛ የሆነ ፐርቼዚንግ ፓወር እንዲኖረው ይደረጋል። ለምሳሌ ቦንድ ሊሆን ይችላሉ፣ የግምጃ ቤት ሰነዶች ሊሆኑ ይችላሉ እና ሌላ ፋይናንሻል አሴቶች አሉና እነሱን በመንግስት ደረጃ ተገዝተው የተለያየ አይነት ነገር ውስጥ ተሳትፎ እንዲያደርጉ የሚደረግበት ሲስተም ነው። ይህም ኳንቲታቲቭ ኤዚንግ የሚባል ነገር ነውና በዚህ እንዲጠቀሙ ይደረጋል። ሁለት አይነት ታይፑ ይሄ ነው። እንግዲህ መንግስታት ለምንድን ነው ገንዘብን ማተም ያስፈልጋቸው? መንግስታት ለምን ገንዘብን ያትማሉ? ለምን ገንዘብ አስፈልጋቸው ብለን ስናስብ፣ በነገራችን ላይ መንግስታት እንበል እንጂ ቅድም እንዳልኳችሁ ብሔራዊ ባንክ ነው የሚቆጣጠረው፣ ወይም የሆነ ገዢ ፓርቲ አይደለም የሚቆጣጠረው ገንዘብን። ገዢ ፓርቲ ወይም ደግሞ የሆነ ሰው አይደለም የሚቆጣጠረው እና ሲስተም ነው የሚቆጣጠረው። ሴንትራል ባንክ ነው የሚቆጣጠረው እና የሀገሪቷ በበላይ ገንዘብን የሚያስተዳድር፣ የሞኔታሪ ፖሊሲን የሚያስተዳድር፣ የፊስካል ፖሊሲን የሚያስተዳድር የራሱ የሆነ ስላለ እነሱ ነው የሚቆጣጠረው። እንግዲህ ገንዘብ በመጀመሪያ ደረጃ መንግስታት ገንዘብ እንዲታተም የሚፈልጉበት ትልቁ ነገር ኢኮኖሚውን ስቲሙሌት ለማድረግ ነው። እስፔሻሊ በሬስቲጅን ፔሪድ ታይም። ሬስቲጅን ፔሪድ ማለት ኢኮኖሚው ሲወድቅ፣ ኢኮኖሚ በጣም ሲዳሽቅ፣ ኢኮኖሚው በጣም የኢኮኖሚ ተሳትፎች በጣም ለምሳሌ ኢንቨስትመንት አይነት ነገሮች በጣም ሲቀዛቀዙ፣ ነጋዴዎች በጣም ሲሰላችሁ፣ ኢንቨስተሮች በጣም ሲሰላችሁ፣ ሰዎች ስራ ሲያጡ፣ ኢንፍሌሽን በጣም ምናምን ሲሆን ብቻ በዚህ አይነት ፔሪድ ሬሴሽን ፔሪድ ይባላል እና በዚህ ጊዜ ኢኮኖሚውን ለማነቃቃት፣ ኢንቨስተሮችን ወደ ስራ ለመመለስ፣ ስራ አጥን ለመምጣት፣ ፕሮዳክሽንን ለመጨመር ገንዘብ ያስፈልጋል በዛን ሰዓት ነው። ሌላው የበጀት እጥረት ሲፈጠር፣ ለምሳሌ የፋይናንሻል በጀት ዴፊሲት ሲፈጠር በዛን ሰዓት መንግስታት ሊያትሙ ይችላሉ። ሌላ በሊኪዲቲም አለ። ይሄ ሊኪዲቲ ፕሮቫይድ ሲያደርግ ለባንኮች ገንዘብ እንዲታተም ይደረጋል። ሌላው ኢንፍሌሽን ወይም ዲፍሌሽንን ለመቆጣጠርም ገንዘብ ፕሪንት ይደረጋል። ገንዘብ በጣም ግሽበት ሲበዛ፣ በነገራችን ላይ መኒ ሰፕላይ በጣም ሲበዛ፣ ብዙ ሰዎች ገንዘብ ሲይዙ ኢንፍሌሽን ከፍ ይላል ይባላል። ምክንያቱም የሁሉም ሰዎች የመግዛት አቅም ከፍ ሲል፣ ፍላጎትን በዛ ልክ ከፍ ሲል፣ ምርቱ ግን እዛው ከሆነ ሰዎች ይፈልጋሉ፣ ምርት ማነው በቃ መግዛትን ይፈልጋሉ። በዛን ሰዓት ውስን ስለሆነ ያለው ማቴሪያልስ ወይም ፕሮዳክትስ ወይም ሰርቪስስ ውስን ስለሆኑ ሰዎች ይሄዱና የራሳቸው የሆነ ፍላጎትን ለማርካት ስሉ ወደ ገበያ ይወጣሉ። ኢንፍሌሽን ይፈጥራል። ሌላው ደግሞ ዲፍሌሽን ነው፣ በተቃራኒ ያለው ዲፍሌሽን። እንግዲህ እንደምታውቁት የእቃዎች በጣም መርከስ ነው። የእቃዎች በጣም መርከስ፣ ይሄ ደግሞ ነጋዴዎች ካወጡበት አንግል ትርፋቸውን ይዘው መሸጥ አለባቸው፣ ለነገ ተነቃቅተው እንዲሰሩ በህጋዊ መንገድ ማለት ነው። ይህ አንዳንድ እንደኛ አይነት ነጋዴ ስግብግብ ነጋዴ ሳይሆን ትክክለኛ የሆነ በቁጥጥር ውስጥ ያለ ነጋዴ ትርፉን የሚመጥነውን ትርፍ ይዞ ህብረተሰቡንም ሳይጎዳ እንዲሸጥ ይፈልጋል እንጂ ከስሮ እንዲሸጥም አይፈልግም። ምክንያቱም ከሰረ ማለት ነገ አናገኘው ነጋዴ፣ ነገ ማቴሪያል ያመጣልንም እኛው እንቸገራለን እና የእሱም መልሶ ኢኮኖሚውን ያዘቀዝቀዋል እና በዛን ሰዓት ገንዘብ እንዲታተም ይደረጋል። እንግዲህ ገንዘብ ሲታተም ህጎች አሉት፣ አንዳንድ ሩሎች አሉት እና ያን ሩል ተከትሎ ነው ገንዘብ የሚታተመው። ዝም ብሎ በዘፈቀደ ዝም ብሎ ለቁጥር አይደለም ገንዘብ የሚታተመው። ይህ ምንድነው የዊዛውት ኮንሲኩዌንሰስ መሆን የለበትም። ከኢኮኖሚው ጋር በጣም መከተል መቻል አለበት። የኢኮኖሚ ፕሪንሲፕል በጣም መከተል አለበት። የጂዲፒውን መጠን በጣም መከተል አለበት እና ገንዘብ በቁጥጥር ውስጥ መሆን መቻል አለበት። ልክ መሆን አለበት ከጂዲፒው ጋር። አንድ ሀገር ማሳተም ያለባት በጂዲፒዋ ልክ ነውና። ሌላው የማንኛውም ገንዘብ ቢሆን በሴንትራል ባንክ ቁጥጥር ስር መውደቅ መቻል አለበት። በገዢ ፓርቲ መሆን የለበትም፣ በሰዎች መሆን የለበትም፣ በባለሀብቶች መሆን የለበትም። የፈለገ አቅም ያለው ባለሀብት ቢኖር ገንዘብን መቆጣጠር ያለበት ሴንትራል ባንክ ነው።
እንግዲህ ሴንትራል ባንኮች ሌጋሊ በሆነ በራሳቸው አውቶሪቲ ተጠቅመው ገንዘብን ያትሙታል ነው። ለምሳሌ ቅድም እንዳልኳቸው የኛ ናሽናል ባንክ ኦፍ ኢትዮጵያ ኤንቢኢ የሚባል ይቆጣጠረዋል እናውቃለን። ሌላው የኢኮኖሚክ ኢንዲኬተርም ነው። ለምሳሌ ይሄ የመኒ ሰፕላይ ከጂዲፒው ጋር በጣም ማች ማድረግ መቻል አለበት። ፕሮዳክቲቪቲ ካፓሲቲን ከፍ ያደርጋል። እንግዲህ ከዚህ ጀርባ ምን አለ? ገንዘብ አጉል ዝም ብሎ ማተም ኢንፍሌሽንን በጣም ማውጣት ማለት ነው። ለዚህ ኢንፍሌሽን ኮንትሮል እንግዲህ ዚምባብዌና ቬንዙዌላ በዓለማችን ላይ ኢንፍሌሽን በጣም እንትን ይባላሉ። ብዙን ጊዜ እንደ ምሳሌ ይቆጠራሉ። ለምሳሌ ምን ይባላል መሰላችሁ? ሰዎች የሆነ ዕቃ ሊገዙ ሲወጡ ገበያ ቬንዙዌላ እና ዚምባብዌ ላይ በጣም ከፍተኛ ገንዘብ ተሸክመው ይወጡ ነበር ይባላል። በጣም ብዙ ገንዘብ ነው ተሸክመው፣ በፔስታል ወይ በመዳበሪያ ምናምን ነው ገንዘብ ተይዞ የሚሄደው እና ምናልባትም የሽንት ቤት የሚጠቀሙባትን ሶፍት ለመግዛት ሲሄዱ ከሶፍቱ ይበልጥ ነበር ብዛቱ፣ ገንዘቡ ብዛት ይባላል ብዛቱ ወይም ክብደቱ ይበልጥ ነበር ይባላል። እና የሽንት ቤት የምንጠቀምበት ሶፍት ከገንዘብ በላይ ዋጋ እንዳለው ተደርጎ ሁሉ የሚነገርበት ታይም አለ። ይሄ እንግዲህ ሃይፐር ኢንፍሌሽን የሚባል ታይም ነው። ኢንፍሌሽን ብቻ አይደለም፣ ሃይፐር ኢንፍሌሽን የሚባልበት ሰዓት ነው። ሌላው እንግዲህ የገቨርንመንት የቦንድን ባካፕ የሚደረግበት ፔሪየድም ነው፣ ሲስተምም ነው። ገንዘብ በዚህ ቅኝት ውስጥ ተደርጎ አንድ ሀገር የራሷን የሆነ ኤክስቼንጅ ልታደርግ የራሷን የሆነ ከረንሲ እንግዲህ ጀስት በዓለም ላይ የታወቀ የሆነ ከረንሲ ልታትም ትችላለች። ሌላ እንግዲህ አስፈላጊ የሆኑ ነገሮችን ይዘን እስክንገናኝ ይመቻችሁ። ቻው።